በ60 እና ከዛ በላይ በሆነ ዊን ሬሽዮ ለምንድን ነው አካውንቶች ብሪች እያደረኩ ያሉት ወይም ደግሞ ፈንዲንግ አካውንት ለምንድን ነው እያለፍኩ ያሉ ነው የሚለውን ነገር አገኘሁት። ለምን እንዴት መቼ ነው ያገኘሁት እንዴት ነው ምናምን ብዬ ጠይቅ ነበር። ኢቨን ከዚህ በፊት የሰራው ቪዲዮ ላይ እንዴት ነው ያላለፍኩት ገርሞኛል ምናምን ነበር አለ። ግን ጃይንት ኪለር ለመሆን ሞክር ነበር። ጃይንት ኪለር ማለት በቃ በጣም ትልቅ ፒፕስ ምናምን አያችሁ ምናምን አያችሁ ሳይሆን ጀስት አንተ ራሱ አንተ ትችላለህ አይነት ኢጎ አለ አይደለ? እሱ ነው። እና ግን ዋይ አሁን ላይ መሆን ያለብኝ ጀስት ዘ ማስተር ኦፍ ዱይንግ ኢነፍ አለ አይደለ? 2% 4% ኢዝ ኢነፍ። ለምን 8% ኢዝ በቂ አትሊስት አንድ ፌዝ ለማለፍ ማለት ነው። ሶ እሱ ነገር መስተካከል አለበት። እሱ ነገር እንዳመጣ ያደረገኝ ደግሞ ሜይ ቢ ሴት ኤንድ ፎርጌት የሚለው የሆነ ቪዲዮ አይቻለሁ እና የአሌክስ ጂ ምናምን ሌሎችም አሉ። ግን እነሱ ስቴብል የሆነ ኢንካም ሶርስ ኖሯቸው ወይ ደግሞ ስዊንግ ቢያደርጉትም ጀስት እነሱ ላይ ምንም የሚፈጥረው ነገር የለም። ሰው የዛ ታይም ላይ ይደረጋል። ግን አሁን ላይ እዚህ ጋር አክቲቭሊ ፓስ ለማድረግ ፈልጌ ምንም የራሴም ችግር እንዳለው ነው መጀመሪያ ላይ ሜንሽን ያደረኩት። እነሱ ነገሮች መስተካከል አለባቸው። አንዳንድ ማየት ያሉብኝ ዳታዎች አሉ። እነሱን ካየሁ በኋላ ፊክስድ አደርገዋለሁ። ዋንቱ ስንት እንደማደርገው ያው ፖዚቲቭ ነው የሚሆነው ኦብቪየስሊ። ስለዚህ እነዚህ ነገሮች መስተካከል አለባቸው። የዩቲዩብ አልጎሪዝም ምን ማለት ይቻላል? በቃ ዩቲዩብ አሁን የነብር ጭራ የሆነብኝ። የነብርን ጭራ አይዙትም ከያዙት አይለቁትም ነው አይደል የሚባለው። ጀስት ለዛ ነው እንጂ በእውነት የሚያስደብር ነበረ። ቧልት ምናምን ቀልድ አሪፍ እኮ ነው፣ ግን ደግሞ በቃ ቧልት ብቻ በቃ አደባባይ ላይ ሲወጣ ጀስት ሁኔታችንን ማየት ነው እንደ ሀገር። በቃ ቧልት። ኤኒዌይስ ይህ ቪዲዮ ራሱ ከወጣ አይደው ነው፣ ግን ሰብስክራይብ ላይክ ማድረጋችሁን አትርሱ። ቻው